ገንዘብ ማጣት አፍህን ይዘጋዋል፣ እግርህን ያስረዋል፣ ነፃነትህን እንኳን ይቀማሃል። የማንም መሳቂያ መሳለቂያ እኮ ነው የሚያደርግህ። ያስንቅሃል እኮ፣ ያዋርድሃል፣ ያሰድብሃል። ልንገርህ አንዳንዴ እንኳን ከሰው እንኳን እንዳትቆጠር እኮ ያደርግሃል። ገንዘብ ማጣት ምን እንደሚያደርግህ ተመልከት እስቲ። ዕውቀት ኖሮህ እንኳን እኮ ገንዘብ እንደሌለህ ሲያውቁ ለትንሽ ደቂቃ ሊሰሙህ እንኳን እኮ ሰዎች አይፈልጉም። ተመልከት እስቲ አንድ ለማኝ መንገድ ዳር የሆነ ነገር ካንተ ፈልጎ እንዲሆኖ እንዲያሆኖ ብሎ የሆነ ነገር ሲናገርህ ለመስማት እንኳን እኮ አንድ ደቂቃ እንኳን ሰጠው። በቃ ዳኗ ያለህን ነገር ሰጥተው 1 ብርም 2 ብርም ጥለህለት ታልፋለህ። ያ ሰው እኮ ማንነቱ ዶክተር ኦር ፕሮፌሰር ኦር ሳምበዲ ኤልስ ሊሆን ይችላል። ነገር ግን ገንዘብ የሌለውን ሰው እዛ ጋር ሪፕሬዘንት ስላደረገ አንድ ነገር እንኳን ሳናዳምጠው እናልፈዋለን። ታዲያ ገንዘብ ላይ ትኩረት አድርግ ስልህ ሌላውን ነገር ተወው ማለት አይደለም። ገንዘብ ማጣት የማያደርግህ አስቀያሚ ነገር የለም ልንገርህ። ለዚህ እኮ ነው በተለይ ወንድ ልጅ አይጣ የሚባለው። ተግባባን?